ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። በሐረሪ ክልል የሚገኙ ትምህርት ቤቶች የ2018 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተናን ሙሉ በሙሉ በበይነ መረብ ለመስጠት አስፈላጊው ቅድመ ዝግጅት እየተጠናቀቀ መሆኑን የክልሉ ትምህርት ቢሮ አስታወቀ። በፈተናው ካለፈው ዓመት የተሻለ ውጤት ለማምጣትና የማለፍ ምጣኔን ለማሳደግ ታቅዶ በልዩ ትኩረት እየተሰራ ይገኛልም ተብሏል። ዘገባው የሄኖክ ግርማ ነው። ተጨማሪውን ገዛኸኝ አራጋ ያቀርበዋል። በሐረሪ ክልል የሚገኙ ትምህርት ቤቶች የ2018 የትምህርት ዘመን 12ኛ ክፍል ብሔራዊ ፈተና ሙሉ በሙሉ በበይነ መረብ ለመስጠት አስፈላጊው ዝግጅት እየተጠናቀቀ መሆኑን የክልሉ ትምህርት ቢሮ አስታወቀ። በዘንድሮ የ12ኛ ክፍል ፈተና ካለፈው ዓመት የተሻለ ውጤት ለማምጣትና የማለፍ ምጣኔን ለማሳደግ ታቅዶ በልዩ ትኩረት እየተሰራ ይገኛል ብለዋል። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገው እንደገለጹት በ2018 የትምህርት ዘመን በክልሉ ከተማና ገጠር የሚገኙ ከ2600 በላይ ተማሪዎች ብሔራዊ ፈተናውን በበይነ መረብ ይወስዳሉ። ሂደቱን ስኬታማ ለማድረግም ከመንግስት በኩል የኮምፒውተር የኢንተርኔትና ኤሌክትሪክ ኃይል አቅርቦትን የማሟላት ስራዎች በልዩ ትኩረት እየተከናወኑ ይገኛሉ ብለዋል። ተማሪዎች የሚሆኑ የዚህን የ12ኛ ክፍል ፈተና ይወስዳሉ ብለን ነው የምንጠብቀው። በርቀትም በምሽትም በመደበኛም ማለት ነው። ስለዚህ እነዚህ ተማሪዎች በበርካታ ዘርፍ ዝግጅት ሲያደርጉበት የነበረ በየትምህርት ቤቶቹ በመደበኛን በክልል ደረጃም በትምህርት ቤትም ደረጃም የተለያዩ ሞዴሎች ተዘጋጅተው ሲለማመዱበት የቆየና ራሳቸውን ሲያዘጋጁበት የቆዩበት ጊዜ ነው ብሎ መውሰድ ይቻላል። እንዲሁም ተማሪውን በስነ ልቦና የማዘጋጀት ማለት ነው። አይምሮ ተዘጋጅቶ ጠንክሮ እንዲገባ ሳይፈራ የሰራውን ያነበበውን ያጠናውን እንዲመልስ እንዲሰራ ከማድረግ አንጻር ጥሩ ውጤት እንዲያመጣ ከማስቻል አንጻር በስነ ልቦና ተማሪ ማዘጋጀት ግድ ይላል ማለት ነው። ተማሪዎች ከዲጂታል የፈተና ስርዓቱ ጋር እንዲላመዱ የሙከራ ፈተናዎችና ስልጠናዎች እየተሰጡ መሆኑን የጠቆሙት ኃላፊው የማለፍ ምጣኔን ለማሳደግም የማጠናከሪያ ትምህርት በመስጠትና የቤተ መጻሕፍት የአገልግሎት ሰዓትን በማራዘም ዝግጅት እየተደረገ መሆኑን አብራርተዋል። ዘንድሮ የሐረሪ ክልል እንግዲህ ሀገር አቀፍ ፈተና ከሚያስፈትናቸው ውስጥ 12ኛ ክፍል አንዱ ነውና ይሄን የሀገር አቀፍ ፈተና የ12ኛ ክፍል ፈተናን ዝግጅት አድርገን በአሁኑ ሰዓት ወደ መጨረሻው አካባቢ ላይ እየደረስን ያለ ነው። በዚህም ከመስከረም ጀምረን በርካታ ዝግጅቶች ሲካሄዱ የነበሩበት ጊዜ ነው ብሎ መውሰድ ይቻላል። ከአምናው በተሻለ መልኩ እነዚህም የተማሪዎች ማጠናከሪያ ትምህርቶች ሲሰጡበት የቆዩበት ተማሪዎች በቡድን ሆነው እንዲያጠኑ እንዲተጋገዙ የማድረግ የላይብረሪ አጠቃቀማቸው እንዲሻሻል የማድረግ ስራዎች እንዲሁም የትምህርት አሰጣጣችን ስርዓቶች ሁሉ በሚገርም መልኩ ተሻሽለው ተጠናክረው ፖርሽኖች በጊዜ ተሸፍነው በተለያዩ የሞዴል ማለማመጃዎች ተማሪዎች ተለማምደው ራሳቸው ዝግጁ እንዲያደርጉ የማድረግ ስራዎች በርካታ በየትምህርት ቤቶቹ ሲሰሩ የቆዩበትና የዘንድሮ ፈተና በአዲስ ስርዓት ትምህርት ላይ ተመስርቶ ከ9 እስከ 12ኛ ክፍል ያሉ ይዘቶችን የሚሸፍን ይሆናል ያሉት። በዚሁም መሰረት የ9ኛ ክፍል ይዘትን የቀድሞውና የአዲሱ ስርዓት ትምህርቶችን የጋራ ይዘት ላይ እንደሚያተኩር የገለጹት አቶ ጌቱ ከ10ኛ እስከ 12ኛ ክፍል ይዘት ደግሞ ሙሉ በሙሉ በአዲስ ስርዓተ ትምህርት ላይ የተመሰረተ ይሆናል ብለዋል። ይህም በርካታ ሰፊ በምሁራኖች ታግዘው ከአለሚያ ዩኒቨርሲቲ ጋር በጋራ ሆነን በርካታ የተማሪዎች ስነ ልቦና ዝግጅትን ስናደርግ የቆየንባቸው ወቅቶች ናቸው ብሎ መውሰድ ይቻላል። እንዲሁም የትምህርት ግብአቶችን የማሟላት ተግባራቶች ሲከናወኑ ቆይቷል ማለት ነው። በተለይ የኮምፒውተር ግዢዎች ሲፈጸሙ ቆይቷል። የኔትወርክና የመብራት መቆራረጦች ያሉበት ኤሪያዎች በስፋት በአዲስ መልክ እንዲደራጁ ተደርገዋል። ስለዚህ በዘንድሮ ዓመት የ12ኛ ክፍል የሐረሪ ክልል በገጠርም 3 ማስፈተኛ ጣቢያዎች በከተማ 7 ማስፈጸሚያ ጣቢያዎች እና በአጠቃላይ 10 የትምህርት የፈተና መስጫ ማዕከላትን እያዘጋጀን ያለንበት ሂደት ነው ያለውና ዘንድሮ በገጠርም ኦንላይን የሚፈተኑት በከተማም ኦንላይን የሚፈተኑት ማለት ነው። ስለዚህ ይሄ ምን የሚያሳየው የትምህርት ተደራሽነትና ተሳትፎን ጥራትን ከማረጋገጥ አንጻር የሄድናቸው ርቀቶችን ማሳያ ናቸው ተብሎ መወሰድ የሚችለው ብዬ አነሳለሁ። አመሰግናለሁ። በሐረሪ ክልል የዘንድሮ 12ኛ ክፍል ብሔራዊ ፈተና በ7 የከተማና በ3 የገጠር የመፈተኛ ጣቢያዎች ሙሉ በሙሉ በበይነ መረብ እንደሚሰጥ ታውቋል። የመምህራንን የቀደመ ክብርና ሙያዊ ልዕልናን ለመመለስ ሁሉም ባለድርሻ በየደረጃው የሚጠበቅበትን ሊወጣ እንደሚገባ የሐረሪ ክልል ትምህርት ቢሮ አስታወቀ። ቢሮ የመምህራንን ሙያዊ ክብር ለማስጠበቅ ያለመ የንቅናቄ መድረክ በክልሉ ኤረር ወረዳ ኡላን ኡላ ትምህርት ቤት አስጀምሯል። ተጨማሪ ዘገባ አለን።
የሐረሪ ክልል ትምህርት ቢሮ የመምህራንና የትምህርት ቤት አመራሮች ልማት ዳይሬክቶሬት የመምህራን ሙያዊ ክብር ለማስጠበቅ ያለመ የንቅናቄ መድረክ በክልሉ ኤረር ወረዳ ኡላን ኡላ ትምህርት ቤት አስጀምሯል። የቢሮው የመምህራንና የትምህርት ቤት አመራሮች ልማት ዳይሬክቶሬት ዳይሬክተር አቶ ሙክታር ሁሴን የመምህራንን የቀደመ ማህበራዊ ክብርና ሙያዊ ልዕልናን ለመመለስ ያለመ ሰፊ የንቅናቄ መድረክ መጀመሩን ገልጸዋል። በጊዜ ሂደት እየተሸረሸረ የመጣውን የመምህራን ክብር በጋራ ጥረት መመለስ የንቅናቄ ዋና ዓላማ ነው ብለዋል። ሁሉም ባለድርሻ የራሱ ተግባርና ኃላፊነት አለው። ከዚያ ትልቁን ሮል የሚጫወተው መምህሩ ራሱ ነው። መምህሩ በፊት የነበረውን ክብር በፊት የነበረውን ቦታ ማህበረሰብ ውስጥ እንዴት አጣ የሚለውን ነገር ጥያቄ ራሱ መጠየቅ መቻል አለበትና ያው ከዚህ በፊት እንደሚታወቀው ህብረተሰቡ ልጆቹን ወደ ትምህርት ቤት የሚያመጣው ልጆቹ ወደ ትምህርት ቤት ሳይመጣ ደግሞ ህብረተሰቡ ትምህርት ቤት ሳይመጣ ልጆቹ ላይ በሚያየው ለውጥና በሚያየው ነገር ለመምህራን ትልቅ ቦታ ይሰጥ ነበር። መምህራን በህብረተሰቡ ዘንድ የሚገባቸውን ስፍራ እንዲያገኙና በተለይም በጤና በትራንስፖርትና በተለያዩ ማህበራዊ አገልግሎቶች ላይ ቅድሚያ እንዲሰጣቸው ግንዛቤ መፍጠር ስራ እየተሰራ መሆኑን ጠቁመዋል። አቶ ሙክታር የንቅናቄው ቀጣይነት ለማረጋገጥ ሚዲያን ጨምሮ የተለያዩ የግንዛቤ ማስጨበጫ መንገዶችን በመጠቀም ህብረተሰቡን የማስተማር ስራ በስፋት እንደሚቀጥል አስረድተዋል። ህብረተሰቡ በሚዲያ ህብረተሰቡን የማስተማር ስራ የመቀስቀስ መምህራኖችም ደግሞ ለራሳቸው ያላቸውን ቦታ ክፍል ውስጥ ሲገቡ ተማሪዎችን ግንዛቤ የማስጨበጥ ህብረተሰቡን በሚያገኙበት መድረክ በሚያገኙት አጋጣሚና መድረኮች ላይ መምህራን የተሻሉ እውቀት እንዳላቸው የተሻለ ቦታ እንዳላቸው የተሻለ ክብር እንደሚገባቸው ህብረተሰቡን እነሱም እንዲያስተምሩ በማድረግ የተለያዩ እንትኖችን በመጠቀም ያው ያንን ለመስራት ነው እቅድ ያዝነው። የመምህራኑን የኑሮ ጫና ለማቃለልና የኢኮኖሚ ተጠቃሚነትን ለማረጋገጥ የሚያስችሉ አበረታች ተግባራት እየተከናወኑ መሆኑን ይህም ተጠናክሮ እንደሚቀጥል አቶ ሙክታር ጠቁመዋል። የዚህ ንቅናቄ አስፈላጊነት በምን መልኩ ተግባራዊ ይደረጋልና ከእያንዳንዱ ባለድርሻስ ምን ይጠበቃል የሚለውን ለውይይት መነሻ በዳይሬክቶሬቱ ከፍተኛ ባለሙያ የሆኑት አቶ ሰይድ ሬድዋን አቅርበዋል። የውይይቱ ተሳታፊዎች ባለው ነባራዊ ሁኔታዎችና በቀጣይ ሊያከናውናቸው በሚገባቸው የጥምረት ተግባራት ላይ ሀሳብ አስተያየታቸውን ሰጥተዋል። የመምህራንን የቀደመ ክብር ለመመለስ ቁልፉ ባለቤት መምህራኖች በመሆናቸው ይህንን ሚና በአግባቡ ለመወጣት ቁርጠኛ መሆናቸውን ደግሞ ያነጋገርናቸው መምህራን ገልጸዋል። በቃ ወድጄ ፈቅጄ ስለምሰራ እኔን ሮል ሞዴል አድርገው እንደኛ ማለት ነው። ወጣቱም የሰራ ነው፣ የከተማ ሰው መጥቶ የገጠር ላይ ያስተማረ ነው ብሎ ፈቅዶ ይሄ ሙያ ወዶ እንዲያስተምሩ እንዲገቡበት ቁልፍ ሆኖ የሚያገለግል አስተማሪ ሁሉም ነገር ከአስተማሪ ነው የሚመጣ ማለት ነው። አስተማሪ ባይኖር ዶክተር የለም፣ ግብርና የለም። አስተማሪ ለጥሩ ከአስተማሪነቱ የሚመጣ ማለት ነው። እንደ ተማሪ ቅድማ መስጠት አለበት ማለት ነው። ከሁሉም አድራሻ ለመጀመሪያ ለአስተማሪ መስጠት እንዳለበት አውቃለሁ። በመድረኩ ላይ የሶፊና ኤረር ወረዳ የትምህርት ቤት አመራሮች፣ ርዕሳነ መምህራን፣ ተማሪዎችና የአካባቢው ነዋሪዎች ተገኝተዋል። የአርሶ አደሩን ሁለንተናዊ ተጠቃሚነት ለማረጋገጥ በሐረሪ ክልል ድሬ ጠያራ ወረዳ የተፈጥሮ ማዳበሪያ ማምረት ስራ ወደ ተግባር መገባቱ ተገለጸ። በዚህም ተግባር የግብርና ምርትና ምርታማነትን እጥፍ ለማሳደግ የአፈርን ለምለምነት በዘላቂነት መጠበቅ ወሳኝ መሆኑ ተገልጿል። ዘገባው የአደም ኢብራሂም ነው። አያንቱ አህመድ ተጨማሪውን ታቀርበዋለች። በሐረሪ ክልል በድሬ ጠያራ ወረዳ የተፈጥሮ ማዳበሪያ ማዕከል በማቋቋም የግብርና ግብዓቶችንና አፈር አልሚ ትሎችን በማቀናጀት ጥራት ያለው የተፈጥሮ ማዳበሪያ በማምረት ለአርሶ አደሩ እያደረሱ መሆናቸውን የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ አቶ አህመድ ሙሳ አስታውቀዋል። የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ አቶ አህመድዲን ሙሳ አክለውም በወረዳው የዚህን ጠቃሚ የልማት ተሞክሮ ይበልጥ ለማስፋፋት አርሶ አደሮች በየራሳቸው ይዞታ ላይ የማራቢያ ቦታ እንዲያዘጋጁ እየተደረገ መሆኑን ጠቁመዋል። ለዚህም የወረዳው ግብርና ባለሙያዎች አስፈላጊውን የሙያ እገዛና የማዳበሪያ አምራች ትሎችን በስፋት እያሰራጩ መሆናቸውን ጠቅሰዋል። ይህ አዲስ አሰራር በወረዳው ማህበረሰብ ዘንድ ገና እየተለመደ ያለ ቢሆንም አርሶ አደሩን ከአጠቃቀሙ ጋር ለማስማማት በአርሶ አደሩ ማሰልጠኛ ጣቢያዎች ውስጥ ትሎችን በስፋት የማራባትና ማዳበሪያውን የማምረት ስራ እየተከናወነ እንደሚገኝ ገልጸዋል። ሞሊገላት አናኸኝት ውጂ ገቢነ ለፋራ ቢየረቲስ ባይና ነው ጀቻጅር በአጠቃላይ በወረዳችን ደረጃ በተፈጥሮ ማዳበሪያና በአፈር ለምነት ስራዎች ላይ እየተሰራ ይገኛል። በማዕከሉ የተፈጥሮ ማዳበሪያን በማምረት ለህዝቡ እያደረስን ነው። ይህ ማዳበሪያ ከዩሪያና ዳፕ ጎን ለጎን ከፍተኛ ጥቅም የሚያስገኝ ሲሆን ባለፈው ዓመት በስንዴ ሰብል ላይ ሞክረነው ከፍተኛ ውጤት አስመዝግበናል።
የወረዳው አርሶ አደር ማሰልጠኛ ጣቢያ አስተባባሪ ወይዘሮ ሙኒት የኑስ በበኩላቸው በማሰልጠኛ ጣቢያው የእርሻ መሬት ላይ በተፈጥሮ ማዳበሪያው የተመረቱ ሰብሎችን በተግባር በማየት የተገኘውን ከፍተኛ ጥቅም ለአርሶ አደሩ እያስገነዘቡ መሆናቸውን ጠቁመዋል። በዚህም የተነሳ አርሶ አደሩ በአዲሱ ቴክኖሎጂ ላይ ያለውን እምነት እየጨመረ መምጣቱንና በአሁኑ ወቅት የተፈጥሮ ማዳበሪያውን በስፋት በማምረት ለአርሶ አደሩ እያከፋፈሉ እንደሚገኙ አብራርተዋል። ጣውን ማማ እቹን ዮሃን ፐርሚ ኮምፖስት ዮሃን ጣው ማማ ወንቲ ጀኑንቱን ዋይ በቁሻሻ ዋና ዳዳ ተራራሞዳ የተፈጥሮ ማዳበሪያውን የሚያመርቱት ትሎች ናቸው። ጭድ ምግብ አዘጋጅተንላቸዋል። አብላልተው የተፈጥሮ ማዳበሪያ ያመርታሉ። የቅባት ይዘት ያላቸውን እጽዋት ግን አንሰጣቸውም። የፋብሪካ ማዳበሪያ መሬትን ይጎዳል። ስለዚህ የተፈጥሮ ማዳበሪያን ማስፋፋት አለብን። የተፈጥሮ ማዳበሪያ ከፋብሪካ ማዳበሪያ ጋር ሲነጻጸር ስላለው የረጅም ጊዜ ጠቀሜታ ያብራሩት የተፈጥሮ ማዳበሪያ ባለሙያ አቶ ሙራድ ዩሱፍ ናቸው። እንደ ባለሙያው ማብራሪያ የፋብሪካው ማዳበሪያ ለጊዜው ምርት ቢጨምርም በሂደት መሬቱ ላይ ጉዳት እያደረሰ ምርታማነትን የሚቀንስ ሲሆን የቨርሚ ኮምፖስት የተፈጥሮ ማዳበሪያ ግን ለአፈር ጤናማነትና ለረጅም ጊዜ ምርታማነት ከእጥፍ በላይ አስተማማኝ ውጤት የሚያስገኝ መሆኑን አስገንዝበዋል። ቨርሚ ኮምፖስቲን ነው ማስ ቦንሲ ወባየዳ አማፈከኛፍ ጋሩማ ሰላማኝ ዱይሩ ቨርሚ ኮምፖስቲን በተፈጥሮ ማዳበሪያና በፋብሪካ ማዳበሪያ መካከል ያለው ልዩነት የተፈጥሮ መሬት እያለመለመ ይሄዳል። ያኛው የፋብሪካው ግን እየጎዳ ይሄዳል። ሀነሞ ለኮማኒ ደሙኒ ዲክሪስታዲዮ ይህ የተፈጥሮ ማዳበሪያ ማምረት ተግባር የአፈር ለምነትን ከመመለሱ ባሻገር በአካባቢው ለሚገኙ በርካታ ስራ አጥ ወጣቶች ሰፊ የስራ እድል የፈጠረ መሆኑ ተገልጿል። ቆንቆ ሲጭሉታንቲ ኮምቦሲ አላትን ላይ የማዳበሪያን ለማምረት ለትሎቹ የሚሆን ምግብና የውጭ ኮምፖስት በአንድ ላይ አቀናጅተን ጉድጓድ ውስጥ ካስገባን በኋላ ውሃ እናጠጣዋለን። ከዚያም በ15 ቀን ውስጥ አይተን ሲበስል እናወጣዋለን። አከስል ኑቢልቻቲ ያቹ ይማጣዳ እንጃረምነቲ ወልዲያ ገና ደለጋጅ ተገሩሞ በዚህ ማዕከል በጥቃቅንና አነስተኛ ኢንተርፕራይዝ ተደራጅተን ማዳበሪያዎች አምራች ለሆኑ ምግብ የማዘጋጀት ስራ እንሰራለን። አሁን እንደምታዩት ይህንን 20 ኩንታል አውጥተን ለህዝብ እያዳረስን እንገኛለን። ያሰኒ ቀበዲኒስ ፍጫፍቴ ላልታ ወንዳዳቲ ፍቁድራቢ ወንዳዳት ራስ ሲፈየዲ ወጣቶቹ በማዕከል ውስጥ ተደራጅተው ለኮምፖስት ትሎች የሚሆን ምግብ በማዘጋጀትና አስፈላጊውን የባለሙያ እንክብካቤ በማድረግ ማዳበሪያውን በማምረቱ ረገድ የካፒታልና የስራ ዕድል ተጠቃሚ መሆን ችለዋል። ኤስኦኤስ ህጻናት መንደር ሐረር ቅርንጫፍ የላቀ የዲጂታል ክህሎት ስልጠና የወሰዱ 33 ወጣቶችን አስመረቀ። ስልጠናው ወጣቶቹ በዘመናዊ የስራ ገበያ ውስጥ ተወዳዳሪና በራሳቸው የፈጠራ ስራ የሚሰማሩበትን እድል የሚያሰፋ መሆኑ ተገልጿል። አያንቱ አህመድ ተጨማሪ አላት። ኤስኦኤስ ሐረር ቅርንጫፍ ህጻናት መንደር ከለርኒዮ አካዳሚ ጋር በመተባበር ከማህበረሰቡ ለተውጣጡ ወጣቶች ያዘጋጀውን የ4 ወራት የላቀ ዲጂታል ክህሎት ስልጠና በተሳካ ሁኔታ ያጠናቀቁ 33 ተማሪዎችን በዛሬው ዕለት አስመርቋል። የመንደሩ የሎኬሽን ፕሮግራም ዳይሬክተር አቶ ሙሉቀን አስፋው እንደገለጹት የተሰጠው ስልጠና ዘመኑንና የቴክኖሎጂውን እድገት የዋጀ መሆኑን ገልጸዋል። በዛሬው ዕለት የተመረቁ 33 ሰልጣኞች በዲጂታል ማርኬቲንግና በግራፊክስ ዲዛይን ዘርፎች ላይ ያተኮረ ጥልቅ ስልጠና መውሰዳቸውን ዳይሬክተሩ አብራርተዋል። አቶ ሙሉቀን አክለውም ዘመኑ የቴክኖሎጂ መሆኑን ጠቅሰው ተመራቂ ወጣቶቹ በቀጣይ የኦንላይን አማራጮችን በመጠቀም በግላቸው የስራ እድል ፈጥረው እንዲንቀሳቀሱ ስልጠናው ጉልህ ድርሻ እንዳለው አስገንዝበዋል። ኤስኦኤስ ህጻናት መንደር ከለርኒዮ አካዳሚ ጋር በመተባበር የሰጠው ስልጠና ነው። ስለዚህ ዛሬ ያው ግራጁዌሽን ነው፣ ምርቃት ነው። ልጆች የሚገባውን እውቀት በዲጂታል ማርኬቲንግ እና በግራፊክስ ዲዛይን 33 የሚሆኑ ወጣቶች የተመረቁበት ነው ማለት ነው። ስለዚህ በዚህ ሂደት ወጣቶች የስራ እድል የሚያገኙበት ዲጂታል ስራ እድል ኦንላይንም እንዲሁም በግላቸው መስራት የሚችሉበትን እድል መፍጠር እድል ይሰጣል ማለት ነው። በእለቱ በከፍተኛ ውጤት ተመርቀው የወጡ ሰልጣኞች በበኩላቸው ውጤቱን ማህበራዊ ሚዲያን ከመዝናኛነት ባለፈ ለተግባራዊ ስራ እድሎች በመጠቀም የራሱንና የቤተሰቡን ህይወት መቀየር እንደሚችል ምስክርነታቸውን ሰጥተዋል። ዘመኑን የዋጀ አጫጭር የዲጂታል ኮርሶችን ከመደበኛ ትምህርት ጎን ለጎን መውሰድ ብቁና ተወዳዳሪ ለመሆን እንደሚያስችል ጠቁመው ከምረቃ በኋላ የራሳቸውን ህይወት በመለወጥ ረገድ አልፎም ለሀገር የሚጠቅም የፈጠራ ስራ ለመስራት መዘጋጀታቸውን ተናግረዋል።
ተናግረዋል። ወጣቱ ሶሻል ሚዲያን የሚያየው ጀስት ለማውራት ስክሮል ለማድረግ ቪዲዮ ለማየት አብዛኛው ወጣት ሁሉም ሳይሆን ግን አብዛኛው ወጣት እያየ ያለው እንደ ኖርማል ጊዜ ማሳለፊያ እንደ መዝናኛ ነው እንጂ ተጠቅሞ ህይወቱን እየቀየረበት አይደለም። እኛ ግን በዚህ ኮርስ እንዴት ህይወታችንን ቀይረን የተሻለ ስራ ኢቨን ተቀጣሪ መሆን ሳይጠበቅብን ቆንጆ ስራ መስራት እንደምንችል በቤታችንም ሆነ በውጪ ጥሩ ኮርሶችን አግኝተንበታል። አሁን ዘመኑ የቴክኖሎጂ እንደመሆኑ መጠን ግራፊክ ዲዛይን በጣም ገበያው ላይ በጣም ተፈላጊ የሆነ ሙያ ነው እና ትምህርቱም እዚህ የወሰድነው ኮርስ በጣም አሪፍ ነው። በጣም አሪፍ አድርገው አስተምረውናል። ከትምህርታቸው ጎን ለጎን እነዚህ አጫጭር ሙያዎች ላይ ራሳቸውን ኢንጌጅ አድርገው ሰክሰስፉል እንዲሆኑ ምክሬን አስተላልፋለሁ። የኤስኦኤስ ሀረር ቅርንጫፍ ወጣቶችን በኢኮኖሚ ራሳቸውን እንዲችሉና በእውቀት እንዲበለጽጉ ለማድረግ የሚያግዙ መሰል የክህሎት ማሳደጊያ ስልጠናዎችን በቀጣይ ማጠናክሮ የሚቀጥል መሆኑን ተመላክቷል። ክቡራት ተመልካቾቻችን ከሀረሪ ቴሌቪዥን በቀጥታ ወደ እናንተ እየደረሰ ያለውን ዕለታዊ የአማርኛ ቋንቋ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። ጠቅላይ ሚኒስትር ዶክተር አብይ አህመድ የአዲስ አበባ የወንዞች ዳርቻ ልማት የወንዝ ዳርቻዎችን ከማስዋብ ያለፈ ፋይዳ የያዘ ፕሮጀክት ነው አሉ። በሌላ ዜና የኢትዮጵያ አረንጓዴ ኢኮኖሚ ልማት የኃይል አቅርቦትን በማረጋገጥ አህጉራዊ የኢኮኖሚ ትስስርን ማጠናከር የሚያስችል መሆኑን በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የቴክኖሎጂ ኢኖቬሽንና መሰረተ ልማት ዲቪዥን ዳይሬክተር ሮበርት ሊሴንጌ ገለጹ። እኝንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርብልናለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የአዲስ አበባ የወንዞች ዳርቻ ልማት የወንዝ ዳርቻዎችን ከማስዋብ ያለፈ ፋይዳን የያዘ ፕሮጀክት ነው አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ የፕሮጀክቱን አስፈላጊነት ልዩ የሚያደርገው ከፍ ያለ ኢኮኖሚያዊና ማህበራዊ ፋይዳ ነው ብለዋል። ከእንጦጦ እስከ ፒኮክ እንዲሁም ከእንጦጦ እስከ ቀበና ባለው መስመር የሚከናወነው መጠነ ሰፊ የከተማ ትራንስፎርሜሽን ከወንዞቹ ባሻገር እስከ 50 ሜትር የሚዘልቅ መሆኑን ጠቅሰዋል። በተጨማሪም የአረንጓዴ ኮሪዶሮችን፣ የህዝብ መሰብሰቢያ ቦታዎችን፣ የእግረኛ መንገዶችን፣ የመዝናኛ ስፍራዎችንና የንግድ ቦታዎችን ልማት ያካተተ ሲሆን ከተማዋንም በእጅጉ የቀየረ እንደሆነ አብራርተዋል። የወንዝ ዳርቻዎችን ገጽታና አገልግሎት ከማሻሻል ባለፈ በኮንስትራክሽን፣ በኢንጂነሪንግ፣ በመልክዓ ምድር ውበት ግንባታ፣ በሎጂስቲክና በተያያዙ ዘርፎች ለብዙ ሰዎች የስራ ዕድል መፍጠሩንም ጠቅሰዋል። አብዛኛው ስራ በሀገር ውስጥ መሐንዲሶች መቀረጹና መተግበሩ ኢትዮጵያውያን ባለሙያዎች በከተማ ልማትና በመሰረተ ልማት ግንባታ ላይ ያላቸውን አቅም እያደገ መምጣቱን ያሳያል ሲሉ ገልጸዋል። የልማቱ ዘላቂነትም እኩል ትኩረት የሚሰጠው ነው ያሉት ጠቅላይ ሚኒስትሩ ቀደም ሲል መርዛማ ኬሚካሎችና ቆሻሻዎች የሚጣሉባቸው በወንዝ ዳርቻዎች በሚኖሩ ማህበረሰቦች ላይ የጎርፍ አደጋ ይጋረጡ የነበሩት እነዚህ አካባቢዎች አሁን ወደ አረንጓዴ፣ ጤናማና ለህይወት ምቹ ወደ ሆነ የከተማ ቦታነት እየተቀየሩ ይገኛል ብለዋል። በተመሳሳይ ሁኔታም የንግድና የህዝብ መዝናኛ ቦታዎች ተቀናጅተው መገንባታቸው የአካባቢ ጥበቃና የኢኮኖሚ እድገት ከዚህ ቀደም ከነበረው ያልተናበበ ስራ ተላቀው በጥናትና በጋራ ግብ ተባብሮ መስራት እንደሚችሉ ማረጋገጫ መሆኑንም አመልክተዋል። የኢትዮጵያ የአረንጓዴ ኢኮኖሚ ልማት የኃይል አቅርቦትን በማረጋገጥ አህጉራዊ የኢኮኖሚ ትስስርን ማጠናከር የሚያስችል መሆኑን በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክስ ኮሚሽን የቴክኖሎጂ ኢኖቬሽንና መሰረተ ልማት ዲቪዥን ዳይሬክተር ዶክተር ሮበርት ሊሲንጌ ገልጸዋል። ዶክተር ሮበርት ሊሲንጌ ለኢዜአ እንዳሉት የኢትዮጵያ ኤሌክትሪክ ተሽከርካሪ ስትራቴጂ ከዓለም አቀፍ የህግ ማዕቀፎች ጋር የተናበበ ነው። በርካታ የአፍሪካ ሀገራት ከውጭ የሚገባ ነዳጅ ጥገኛ በመሆናቸው ለከፍተኛ የውጭ ምንዛሬ ወጪ እንደሚዳረጉ ገልጸው የኢትዮጵያ የኤሌክትሪክ ተሽከርካሪ ስትራቴጂና የትግበራ እቅድ ወጪን ከመቀነስ ባሻገር ለአስተማማኝ የኃይል አቅርቦት ዋስትና ይሆናል ብለዋል። ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች እያደረገች ያለችው ሽግግር የአየር ብክለትን በመቀነስ የአየር ንብረት ለውጥ ተጽዕኖን ለመቋቋም ለሚደረገው ጥረት አጋዥ እንደሚሆን ገልጸዋል። ኢትዮጵያ እንደ አውሮፓውያኑ የዘመን ቀመር እስከ 2030 አዲስ ከሚመዘገቡ የኤሌክትሪክ ተሽከርካሪዎች መካከል 30 በመቶ የሚሆኑትን በሀገር ውስጥ ለማምረትና ለመገጣጠም ማቀዷ በአፍሪካውያን መካከል ያለውን የንግድ ትስስር ያጠናክራል ብለዋል።
መንግስት በ5 ዓመታት በመላ ሀገሪቱ ለመገንባት ያቀደው የ1.5 ሚሊዮን ቤቶች ልማት ፕሮግራም በዋናነት ዝቅተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎችን ማዕከል እንደሚያደርግ የከተማና መሰረተ ልማት ሚኒስቴር አስታውቋል። የከተማና መሰረተ ልማት ሚኒስትር ዴኤታ ወይዘሮ ሄለን ደበበ ለጋዜጣ ፕላስ እንደገለጹት በአሁኑ ወቅት አንድ ቤት በአማካኝ በዝቅተኛ ዋጋ 2 ሚሊዮን ብር ቢሰላ ለ1.5 ሚሊዮን ቤቶች ግንባታ ወደ 3 ትሪሊዮን የኢትዮጵያ ብር ያስፈልጋል ብለዋል። ይህ መጠን አሁን ካለው የሀገሪቱ ዓመታዊ በጀት አንጻር ሲታይ እጅግ ከፍተኛ በመሆኑ ቁጥሩን ከሀገሪቱ ኢኮኖሚ ጋር ለማስማማት እንዴት መቼና በማን ይተገበራል በሚሉት ሀሳቦች ላይ ሰፊ ስራዎች እየተሰሩ መሆኑን አስረድተዋል። የመሬት ዝግጅትን ጨምሮ የክልሎችና የከተማ አስተዳደሮችን ሚና ግንባታውን በፍጥነት በጥራትና በተመጣጣኝ ዋጋ ለማጠናቀቅ የሚያስችሉ የቴክኖሎጂ አቅርቦቶችን በጥናት የመለየት ስራ እየተሰራ መሆኑን ጨምረው ገልጸዋል። የጥናት ዶክመንቶቹ ከተለያዩ የሀገሪቱ ውሳኔ ሰጪ አካላት ጋር ውይይት የተደረገባቸውና የመጨረሻ ምዕራፍ ላይ የሚገኙ በመሆኑ ፕሮግራሙ በቅርቡ በይፋ ተጀምሮ ዜጎች ተጠቃሚ መሆን እንደሚጀምሩ ይጠብቃል ብለዋል። በሸበሌ ዞን የአነስተኛ አውሮፕላን ማረፊያ ግንባታ ተጀመረ። በሶማሌ ክልል ሸበሌ ዞን ቤርአኖ ወረዳ የአነስተኛ አውሮፕላን ማረፊያ ፕሮጀክት ግንባታ ስራ ተጀምሯል። በማስጀመሪያ መርሃ ግብሩ የክልሉ ግብርና ቢሮ ኃላፊ አቶ አብዱላሂ መሐመድና የውሃ ቢሮ ኃላፊ ኢንጂነር አህመድ ሚራድን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። የአውሮፕላን ማረፊያ ግንባታው ከ90 ሚሊዮን ብር በላይ በሆነ ወጪ እንደሚከናወንም ተመላክቷል። ዘገባው የፋና ብሮድካስቲንግ ነው። የውጭ ዜና በዓለም ለመጀመሪያ ጊዜ በኤአይ ክትባት መሰራቱ ተነገረ። የኮቪድና ጉንፋን ክትባቶች ላይ በየጊዜው ማሻሻያ የሚደረግ መሆኑ ተግዳሮት መፍጠሩ ይታወቃል። ዘገባው የቢቢሲ ነው። ባህር ጠንክር በዓለም ለመጀመሪያ ጊዜ በኤአይ ቴክኖሎጂ ክትባት መሰራቱ ተነገረ። ሰው ሰራሽ አስተውሎትን በመጠቀም ከተለያዩ የቫይረስ አይነቶች እንዲሁም ከወረርሽኞች የሚከላከል ክትባት መሰራቱን ተመራማሪዎች ገልጸዋል። በካምብሪጅ ዩኒቨርሲቲ ጥናት ያካሄደው ቡድን እንዳለው ለመጀመሪያ ጊዜ የክትባት ዋነኛ ክፍል በሰው ሰራሽ አስተውሎት ወይም ኤአይ ተሰርቶ ውጤታማነቱ በሰዎች እንዲፈተሽ ተደርጓል። ክትባቱ ሁሉንም የኮሮና ቫይረስ ዝርያዎች እንዲሁም ቀጣዩን ወረርሽኝ የሚያነሱ እንስሳት የሚያጠቁ ቫይረሶች መከላከል እንዲችል ተደርጎ እንደተሰራ ሳይንቲስቶቹ አስታውቋል። የክትባት ምርምሩ ገና መጀመሪያ ደረጃ ላይ የሚገኝ ሲሆን የምርምር ቡድኑ ለጉንፋንና ኢቦላ ክትባቶች ለመስራት ሙከራ እያደረገ ነው። ክትባቶች ሰውነት ኢንፌክሽን ለይቶ እንዲዋጋም ያስችላሉ። አንዳንድ ቫይረሶች ባህሪያቸው ስለሚለዋወጥ ክትባቶች ውጤታማ ሳይሆኑ ይቀራሉ። ስለዚህም በየጊዜው ክትባቶች ማሻሻያ ይደረግባቸዋል። የኮቪድና ጉንፋን ክትባቶች ላይ በየጊዜው ማሻሻያ የሚደረገውም ለዚህም ነው። ከተመራማሪዎቹ አንዱ ፕሮፌሰር ጆናታን ሄኒ ሁሌም ወደ ኋላ እንቀራለን፣ አሁን ግን ቀድመን ለመገኘት እየሞከርን እንገኛለን ሲሉ ተደምጠዋል። የሳይንቲስቶቹ ግብ ወረርሽኝ ከመነሳታቸው በፊት ማስቆም እንደሆነ ማስረድተዋል። ብዙውን ጊዜ ክትባቶች በመሰራጨት ላይ ቫይረስን ለመከላከል ይሰራሉ። አጥኚዎቹ ከኮሮና ቫይረስ ዝርያዎች የሚታወቁት የዘረመል አይነቶች በመውሰድ ባህሪውን ለመገንዘብ ሞክሯል። የዘረመል አይነቶች ላይ ምርምር የተደረገው በኤአይ ነው። በተገኘው ውጤት መሰረትም ሁሉንም የቫይረሱን ዝርያዎች የሚያክም ልዕለ ኃያል መከላከያ ክትባት ለመሰራትም ተሞክሯል። ቫይረሱ አዳዲስ ዝርያዎች ቢፈጠር ወይም አዲስ አይነት ኢንፌክሽን ከእንስሳት ወደ ሰዎች ቢሻገር ማከም የሚቻልበት መንገድን ይጠቁማል። በዓለም ዙሪያ የሚገኙ በርካታ የሂሳብ ሊቃውንት በሰው ሰራሽ አስተውሎት ላይ ያነጣጠረ የአቋም መግለጫ አወጡ። ሂሳብ ምንጊዜም የሰው ልጅ አእምሯዊ ጥበብ ሆኖ ሊቀጥል ይገባል ሲሉም አቋማቸውን ገልጸዋል። ምስጋናው ኃይሉ ተጨማሪ ያለው። የሰው ልጅ በዘመናት ጉዞ መንግስት በደለኝ ወይም አስተዳደር አልተስማማኝም ሲል አደባባይ መውጣቱ የተለመደ እውነት ነው። በህንድ አደባባይ የወጡ ሰዎች ጥያቄ ግን ከዚህ የተለየ ነው። ሰው ሰራሽ አስተውሎት ይቅር ወይም ገደብ ይጣልበት ሲሉ ሰላማዊ ሰልፍ ወጥቷል። ይህ አዲሱ የዓለም እውነታ ነው። ጉዳዩ ስላቅ ቢመስልም በቀላሉ የሚታይ ግን አይደለም። ከዕለት ወደ ዕለት እያደገ የመጣው የሰው ልጅ ሰራሽ አስተውሎት በርካቶችን ከእንጀራ ገመዳቸው እያፈናቀለ ስራ አልባ እያደረገ መምጣቱ ቴክኖሎጂውን አስፈሪ እያደረገው ነው። የሰው ልጅ ሊሰራቸው የሚገቡ የጭንቅላት ስራዎች ማሽኖች መከወን ሲጀምሩ ሰዎች ዳር ሆነው መመልከት ችለዋል። ይህ ጉዳይ ክፉኛ ያሳሰባቸው እንዳውያን የሂሳብ መምህራን ታዲያ መንግስትም ሆኖ የቴክኖሎጂ ፈጣሪዎች
መፍትሄ እንዲሰጣቸው ጠይቋል። መምህራኑ ሰው ሰራሽ አስተውሎት ከሂሳብ ትምህርት ላይ እጁን ያንሳልን ሲሉ ድምጻቸውን ለማሰማት አደባባይ ውለዋል። ማክሰኞ ዕለት ቁጥራቸው የበዛ የሂሳብ ሊቃውንት በእነሱ ባለሙያ ዘርፍ ለተሰማሩ የሰው ሰራሽ አስተውሎት አልሚዎች የውዳሴ ከበሮ መመታቱን እንዲያቆሙ ጥሪም አቅርበዋል። ተመራማሪዎቹ የሰው ሰራሽ አስተውሎት የዘርፉ መሰረታዊ እሴቶች አደጋ ላይ እየጣለ መሆኑንም አስጠንቅቀዋል። ከአውሮፓ ከጃፓንና ከአሜሪካ የተውጣጡ የሂሳብ ሊቃውንት ፕሮፌሰሮች የተደገፈው ይህ የላይደን አቋም መግለጫም በተለይ መንግስት የቴክኖሎጂውን እምርታ ዙሪያ በሂሳብ ዘርፍ ላይ አላቸው ስለተባለው ችሎታ የሚነዛውን የአንድ ጎን የማጋነን ዘመቻ ብቻ ማመን እንደሌለበት አበክረው አስጠንቅቀዋል። ይህ የአቋም መግለጫ በዓለም አቀፍ የሂሳብ ህብረት ድጋፍንም አግኝቷል። የህብረቱ ምክትል ፕሬዝደንት ኡልሪክ ቴልማን እንደገለጹት የሰው ሰራሽ አስተውሎት ፈጣን እድገት በዘርፉ ላይ እያሳደረ ያለው ተጽዕኖ ከፍተኛ ትኩረት ማግኘት እንደቻለ ገልጸዋል። ሰው ሰራሽ አስተውሎት አዳዲስና አጓጊ ዕድሎችን የሚከፍት ቢሆንም ምላሽ ሳያገኝ ሊታለፍ የማይችሉ ጥያቄዎችን ያስከትላል ብለዋል። የአቋም መግለጫው የሂሳብ ምርምር የወደፊት እጣ ፈንታ በሰው ልጅ የማመዛዘን ጥበብ ፍትሐዊ እና ግልጽ በሆኑ አሰራሮች እንዲሁም በዓለም አቀፍ የሂሳብ ማህበረሰብ ጋር እሴቶችን መመራትም ጭምር እንዳለበት አሳስበዋል። የሂሳብ ስሌት ምንጊዜም ጥልቅ የሰው ልጅ ስራ ነው፣ ወደፊትም እንዲሆኑ ሊቀጥል ይገባል ብለዋል። ከቅርብ ጊዜ የሰው ሰራሽ አስተውሎቶች እድገቶች እያንዳንዳቸው እነዚህ እሴቶችን እየናዱም ይገኛሉ። ይህ ደግሞ በተለይ ተማሪዎችና በስራቸው መጀመሪያ ላይ ያሉ ወጣት የሂሳብ ሊቃውንት በእጅጉ የሚጎዳ ሊሆን እናም ዘርፉን የሚፈትነው የዕጣ ፋንታውንም ወደ ሌላ ጉዳይ ሊከተው የሚችል መሆኑን ታይምስ ኦፍ ኢንዲያን ዘግቧል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጥሩ ጊዜ